ብዙ ነገር ተፈጥሯል በዚህ ሳምንት አሳዛኝ አስደንጋጭና ሰባሪ ዳሮት ቅዱስ ቁርአን ተቀዷል። በአክሱም ሙስሊሞች ላይም ከፍተኛ ድብደባና ከፍተኛ ጥቃት ደርሷል። ቲክቶከሯ ዝርፊያ ላይ ተሰማርታለች። መርጬ ነው ወስደው መርጬ ለባለቤቴም ለኔም ለልጆችም የሚሆን ነገር መርጬ የሚፈልጋቸው ነገሮች ወስዳለሁ። በንጋታው ወይ በሁለተኛው ቀን መርጬ ቪዲዮ ሰራቻለሁ ማለት ነው። እንደዛ ነው። በለቱ ቀን ቢባል የለም በንጋታው እኔ ስልሽ ምን ጋራንቲ አለኝ እቆቹን ኮስር በግ በግልጽ አትቅመሱኝ አለ። እዛች ያሰብኩት እንዳገኘ 30,000 አትሰማም እንዴ? 30,000 ተናፋቂው የህንድ ፊልም እና አክተሩ ተመልሰዋል። እንደዚህ ከሞረድኮማ ቆዳም አይቆርጥም። በደንብ አድርጋችሁ እንደዚህ አይነት ስለት ሞርዱ አጥንቱላ እንዲቆም። ሰላም ጤና ይስጥልኝ ለመላው የዚህ ቻናል ቤተሰቦች በሙሉ እንኳን ደህና ቆያችሁ። አመት ባላችሁ እንዴት ነበረ? እንዴት አሳለፋችሁ? ሳምንቷ እንዴት ነበረች? እያልን ሀበሻ ቨርስ በሌላ ቪዲዮ ተመልሰናል። እንግዲህ በዚህ ሳምንት ለየት ባሉና ትምህርት አስጨባጭ አዝናኝ በሆኑ ቪዲዮዎቻችን ድጋሚ ተመልሰናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ሰብስክራይብ ካደረጋችሁ በኋላ አዳዲስ ቪዲዮዎች ስንሰራ ለእናንተ እንዲደርሳችሁ የደውል ምልክቷን መጫን እንዳይረሱ። እንዲሁም ይሄ ቪዲዮ የሚመቻችሁ ከሆነ ይሄ ፊትን ደጋግማችሁ ማየት የምትፈልጉ ከሆነ ላይክ በማድረግ ሰፖርት ማድረግ ትችላላችሁ። ብቻ ዛሬ ብዙ ነገር ተፈጥሯል። የሚያሳዝኑ ነገሮች አሉ፣ የሚያዝናኑንም ነገሮች አሉ። እነሱን እናያለን። ወደ ቪዲዮ ያው መጀመሪያ በአሳዛኙ ቪዲዮ ነው የምንጀምረው። ምክንያቱም ደስተኛ ከሆነም በኋላ ማዘን ሳይሆን ያለብን ካዘንም በኋላ ደስተኛ ነው መሆን ያለብን ብዬ አስባለሁ። ያው በጣም አሳዛኝ ነገር ነው የተፈጠረው። እስቲ እንየው። ዳሮት ቅዱስ ቁርአን ተቀዷል። በአክሱም ሙስሊሞች ላይም ከፍተኛ ድብደባና ከፍተኛ ጥቃት ደርሷል። ይህም ሁሉ የሆነው አክሱም ውስጥ ነው። ይህም ጥቃት ወይም ደግሞ ድብደባው የሚያጋጥመው ዛሬ ማለትም አርብ ሚያዝያ 2 ቀን 2018 ዓ.ም የጁማ ሰላት በመስገድ ላይ የነበሩ ሙስሊሞች ላይ እንደሆነ ተነግሯል። እና ሙስሊሞች ላይ ከደረሰው ድብደባ በተጨማሪም ቅዱስ ቁርአን እንደተቀደደ ታውቋል። ታም እንደተባለው ከሆነ የሶላት ስነ ስርዓት ከተጠናቀቀ በኋላ ባዳዋ የሚባል መስጊድ ውስጥ ከነጫማቸው ጥቃቱን የፈጸሙ ሰዎች ማለት ነው ገብተው ሰዎችን ደብድበው ብዙ ሰዎችን አቁስለው እንደነገርኳችሁ ደግሞ ቅዱስ ቁርአንን ቀደው ወጥተዋል። እዚህም ድርጊታቸው መስገጃ ስፍራ ውስጥ የነበሩ ኢማሞችና ምዕመናን ላይ በጣም ከፍተኛ ጉዳት አድርሷል። ይህንም ተከትሎ እንግዲህ 8 ሰዎች አካባቢ የሚደርሱ ማለት ነው ከፍተኛ ድብደባ ደርሶባቸው ሆስፒታል ገብተዋል። ብቻ ያሳዝናል። ይሄ ነው ዓለማችን ላይ በጣም የሚያስጠሉ ነገሮችን ይሄ አሁን የምናየውን ይሄ ጦርነት ይሄ እንድንሰጋ የሚያደርጉ ነገሮች እየተፈጠሩ ያሉት በዚህ ነው። በቃ ፈጣሪ የሚቆጣብን የአንዳችንን እምነት አክብረን መኖር ካልቻልን እንዲሁ በቃ እንደዚሁ እየተባላን እንደዚሁ አንዳችን ላይ ጥቃት እያደረሰ ምናምን መሄዱ ጥሩ አይደለም። እንደዚህ አይነት ህሊና ያላችሁ ሰዎች፣ እንደዚህ አይነት ስራን የምትሰሩ ሰዎች በየትኛውም ሃይማኖት ላይ ሆናችሁ ምክንያቱም ተከባብረን መኖር እየቻለን በቃ እኮ ሁሉም ሰው የራሱን እውነት ይዟል አይደል? አንተ የራስህ እምነት ለራሱ እውነት ነው፣ ሌላ ሰው ደግሞ የራሱ እምነት ለራሱ እውነት ነው። ስለዚህ ተከባብረን ምን ችግር አለ? በቃ በሰውነታችን ሰውነት ይቀድማል እኮ። ሰው ከሌለ እኮ ሃይማኖት የለም። መጀመሪያ ሰውነት ይቀድማል። ሰው የሚለው ነገር ነው ቅድሚያ ልንሰጠው የሚገባውና ከዛ በኋላ ነው እምነቱ ታስተምረዋለህ ወደ አንተ ሃይማኖት እንዲመጣ እሱም ያስተምረሃል እውነት የሚለውን ነገር ከተግባባት መላለሳለህ እንጂ እንደዚህ አይነት መስመር የለቀቁ ነገሮችን ስንሰራ የፈጣሪ ቁጣን ብቻ ነው የምናተርፈው። ሌላ ምንም የምናተርፈው ነገር የለም። ሰውን ነው የምናሳዝነው። እዛ ጋር ከሚጎዱት ውስጥ እናታችን አባታችን የሚሆኑ ሰዎች ይኖራሉ። ባይወልዱንም እናታችን አባታችን ናቸው። መረዳት የቃተን ነገር ይሄ ነው። ምክንያቱም ሁላችንም የተመዘዝነው ከአንድ የዘር ግንድ ነው። አንዳችን ከሆነ ዘር አንዳችን ከጭቃ አንዳችን ከእሳት ሆነን አይደለም የተፈጠረ። የሰው ልጆች እስከሆነን ድረስ መጀመሪያ ሰውነት ይቀድማል እላለሁ እኔ። ስለዚህ በሰውነታችን ተከባብረን ብንኖር በጣም ደስ ይላል ሀገር ላይ። በዛ ላይ ደግሞ እንደ ኢትዮጵያ ያለ ብዙ እምነቶችንና ብዙ ሃይማኖቶችንና ብዙ ብሔሮችን ያቀፈች ሀገር ደግሞ ስትሆን አስቸጋሪ ቢሆንም ግን ደግሞ መግባባቱና መስማማቱ በጣም ለኛ የተሻለ ነው። ሰላማዊ ኑሮ እንዲሰጠን የፈጣሪን ቁጣ ለመጠበቅ ከኛ እንደው የተባረከች ሀገር ነች እንላለን፣ ብዙ ነገር እናወራለን። ግን ደግሞ የቱ ጋር ነው የተባረከችው? እንደዚህ አይነት ስራዎችን እየሰራ እንደዚህ አይነት ስራ የምትሰሩ ሰዎች፣ የምታቀሉ ሰዎች ትልቅ ቦታም ብትሆኑ ትንሽ ቦታም ብትሆኑ በቃ መከባበር አለብን። በጣም ደስ ይላል መከባበር። ስለዚህ ይሄን ነው የምላችሁ። እንደዚህ አይነት ተግባር የምትሰሩ ሰዎች አቆሙ እና ብቻ ያሳዝናል የተፈጠረው ነገር። በቀጣይ ደግሞ አሁን ባለፈው በዓል ምክንያት የበግ ዋጋ ንሯል። እሱንም እንኳን እኛን አይደለም ኤአይዎችን ሁሉ ለማሳቀቅ ጀምሯል እስኪባል ድረስ እንግዲህ ዋጋው ጣራ ነክቷል። እስቲ እንየው።
ስማ አንተ ለበዓል በገዛህ እንዴ? እኔ እኮ ትናንትና ገዛው። ኧረ እኔ እንኳን ዛሬ ነው ለመግዛት ያሰብኩት። ስንት አገኘ? 30,000 አትሰማም እንዴ? 30,000 እንዴት ከነሻጩ ነው እንዴ ገዛህ? ማለቴ ያስብላል። ከነሻጩ ነው የምር ያስብላል። አንድ ነዋ። ስንት ገዛለሁ? ወይ ጉድ! በከበላው ቆየው እንዴ? ምን አልከኝ? አይ እንትን ጾሙ ተፈቶ ነው እንዴ? ምን ረሳሁት ለማለት ነው። ነገ ምን አለ ትንሽ ቆይ። እንዴት ሌላ የሚገባ ጾም የለም? ምን በዚህ ሁለት ቀጥለው ነው? አትቀልድ በእናትህ። የምትገዛ ከሆነ ላገዛዛ። ኧረ ተወኝ እባክህ። ሲጀመር ታውቃለህ በግ የዱር እንስሳ ተው እንጂ ተወደደ ጀምሮ ነው። ምን አልሰማህም? አይ ቅድም ምንድነው ታዲያ ዛሬ ነው የምገዛው ምናምን ስትል ነበር። እኔ ሰው ተመሳስሎብህ እንዳይሆን። ሲጀመር ማለት ነው አለርጂ አለብኝ በግ ስበላ ሁሉ ያስታውከኛል። እዛው ማለት ነው ሽፍጥ ዋጋው ነው አለርጂ ሆነብህ ማለት። ምን ለማለት ፈልገህ? አይ ቶ እኔማ የምትበላ መስሎኝ ገዝቼ ሰርፕራይዝ ላደርግ ነበር። ምን በጉን? አዎ እበላለሁ። ተው እንጂ ልሞትልህ እበላለሁ። አሁን የዱር ነው እያልክ አልነበር እንዴ? እና እኔ እኮ የዱር ነው የምበላው የቤት አይመቸኝም። ኧረ እባክህ እኔ እየቀለድኩ ነው። እሺ አበድረኝ። እንደዚህ አይነት ነፍሰ ስጋችሁ ላይ የሚጫወት ጓደኛ ግን አይስጣችሁ። በቃ እያጓጓ ልባችሁን እያሳሳ እንዲሁ ደግሞ በጉ ዋጋው ኑሮ አሳቆ ህዝቡን ሊገለው ነው። ጭራሽ ደግሞ እንደዚህ አይነት እናቶች ደግሞ አላችሁ። እንደዚህ አይነት ባለሙያ ለምታሳቅቁ እናቶች አላችሁ። ይሄ ነው ቲቪው። አዎ ምን ሆነብን ነበር ያሉኝ? እሱን አንተ ብታየው አይሻልም? እሺ እኔም ተመልሼ እመጣለሁ። መጀመሪያ ፈታ ያደረጉ ይመስላል ማለት ነው። እሺ በቃ እኔም ተመልሼ እመጣለሁ ምናምን ብለው ጥለው ይሄዳሉ ማለት ነው። በቃ እንድትሰራው ፈታ ብለን እንድትሰራ ብለው እኔ ምልክ ሂዲው እስቲ ማንን? ሰውየውን። ለምን? ሂድ እየሰራ እንደሆነ ይኸው። ዝም ብዬ ሄጄሌው? አዎ የዘንድሮ ሰው ምን ይታመናል? አረ እማዬ የእውነቴን ነው። የሆነ ነገር ቢያነሳስ? አረ ሂዲው እዛው አብረኸው ሁን ደግሞ እኔ አልገባኝ ግን ጀለስ ምንድን ነው? ግንባታ ነው እንደያዘው ቲቪውን እየጠገነ ነው ወይስ እየገነባ ነው? ዝም ብሎ የሚቀጠቅጠው ሰላም እዝራ እያየኸው ነው ወይ? ጎበዝ ቤቢ እሱን ፕላስተር ታቀብለኛለህ? የሱን ይሄን? እሺ እንዴት ነው አንተ ኤሌክትሪክ መስራት ትችላለህ እንዴ? ኧረ አልችልም። እንዴ መልመድም አለብህ። አንድ ነገር ሲበላሽባችሁ በአንዴ ተረክ ታደርገዋለህ። እሺ አይፈልግም እኮ መስራት እንድንችል እኮ አይፈልግም ባለሙያው። ሁሌ ሲወጠራን ነው የፈለገው፣ ግን ለወሬው ነው። አረ እማዬ በእናትሽ በቃ ይበቃል እንሂድ። ምን ማለት ነው? እንዲህ ስንሆን ጠርጥሬ ነው እንደሆነ ራሱ ገብቶታል። የግዋ ታዲያ በኋላ ብትዘረፍ የማን ያለሽ ልል ነው? አረ ድምፅሽን ሂድ ይሻውን። አረ እማዬ ሂድ ሂድ ትወዳለች። እንዲህ ናቸው በቃ አብዛኞቹ እናቶቻችን ማለት ነው። እንዲህ ናቸው በቃ ሊተራሊ በቃ እንደዚህ ናቸው። ምንም ሼም አይዛቸውም ማለት እኛ በጣም ነው ሼም የሚይዘን እንደዛ ማድረግ፣ ግን ሼም አይዛቸውም። አንዳንዴ እውነታቸውን እኮ ነው አሉ ማለት መጥፎ ባለሙያዎች አሉ። እሱን አልክድም፣ ግን ደግሞ በቃ አንዳንዴ ደግሞ አንዳንድ ባለሙያ ነፃነት ሰጥተው ስትሰራው አንደኛ መጀመሪያ የምታምነውን ባለሙያ መጥራት ነው ማለት ጥሩ የሚባለውን ሰው ፈልጎ መጥራት ነው። ሁለተኛ ደግሞ ባለሙያ በቃ ነፃነት ሰጥተው ይሄን ስራው ብለህ ስትሄድና እያጨናነቀው ፊት ለፊት ሲሆን ላይመጣለት ሁሉ ይችላል። በእርግጠኝነት ላይመጣለት ሁሉ ይችላል። በቃ ስራው እንዴት መሰራት እንዳለበት ሁሉ ላያውቀው ይችላል። እና ነፃነትን የመሰለ ነገር የለም። እናቶች እባካችሁ ተው፣ እንደዚህ አይነት ተግባር ተቆጠቡ እያልን እንመክራለን። ኢቢኤስ ጋር ያለው ከፍተኛ መመሳሰል ጣቢያው የራሱን የተለየ መለያ ከመፍጠር ይልቅ ነባሩን የኢቢኤስን ፈለግ መከተልን እንደመረጠ አመላካች ሆኗል። ሌላው ቀርቶ የፕሮግራሞቹ ስያሜ ራሱ አልሸሹም ዞር አሉ እንዲሉ በኢቢኤስ አራዳ ቅዳሜ ተብሎ የምናውቀው ፕሮግራም በቻናል ዋን ፈታ ቅዳሜ፣ በኢቢኤስ ቴሌቪዥን የምናውቀው እሁድን በኢቢኤስ በቻናል ዋንም እሁድን አንድ ላይ የሚሉ ተቀራራቢ ይዘት ያላቸው ፕሮግራሞችም ቀርበዋል።
በተጨማሪም የኢቢኤሱ የቃጠሎ ፍልሚያ ዝግጅት በቻናል ዋን በኩል በላተኞቹ በሚል ስያሜ ከአቀራረብ መመሳሰል ጋር እየቀረበ ይገኛል። ይህ መመሳሰል እስከ ባለሙያዎቹ አጠቃላይ የአቀራረብ ዘይቤና የፋሽን ምርጫ ድረስ የሚዘልቅ ሲሆን ይህም ጣቢያው የነባር ስኬታማ አሰራሮችን ፈለግ መከተሉን ያሳያል። በፕሮግራሞቹ ላይ የሚታዩት የወንበርና የእንግዶች አቀማመጥ፣ የዲጂታል ስክሪኖች አጠቃቀም ብቻ ሳይሆን የፕሮግራሞቹ ስያሜ ሳይቀር ከኢቢኤስ ጋር በእጅጉ መቀራረባቸው ኢቢኤስ ራሱ ባሰለጠናቸው ልጆቹ ተዘርፏል የሚል አስተያየት እንዲሰጥም አድርጓል። የቻናል ዋንና የኢቢኤስ የፕሮግራም ኩረጃ መች በዚያ በቃና እንደው ለናሙና ቆየት ያሉ ተወዳጅ የሙዚቃ ክሊፖችን መልሶ መስራት በኢቢኤስ የመዝናኛ ፕሮግራም ላይ የሚወደድና የተለመደ ይዘት ሆኖ ሳለ ቻናል ዋን ይህንኑ አሰራር በደፈናው መድገሙ ጣቢያው የራሱን አዲስና የተለየ ፈጠራ አቅጣጫ መቼ ይዝ ይሆን የሚል ጥያቄ በተመልካች ዘንድ እንዲነሳ ምክንያት ሆኗል። ሌላኛው የይዘት መመሳሰል የሚታየው በኢቢኤስ የመዝናኛ ፕሮግራሞች በተለይም በእሁድን በኢቢኤስ ሲታወቁ የነበሩትና ተወዳጅነትን ያተረፉት የድራማ ስራዎች በቻናል ዋንም በተመሳሳይ መልኩ መቅረባቸው ነው። ቀደም ሲል በኢቢኤስ ቴሌቪዥን በአስፋውና በራኬብ መካከል ይደረጉ የነበሩ አይነት አጫጭር አስቂኝ ጭውውቶች አሁንም በቻናል ዋን አዘጋጆች ዘንድ እየታዩ ይገኛሉ። ተመልካቾች ጋዜጠኞቹ የተለያዩ ገጸ ባህሪያትን ተላብሰው ድራማ ሲሰሩ ሲመለከቱ አቀራረቡ ነባሩን የኢቢኤስን ዘይቤ እንደሚከተል ገልጸዋል። በተጨማሪም ሜካፕና አልባሳትን በመጠቀም ማንነትን በመቀየር የሚሰሩ የፕራንክ ዝግጅቶች በኢቢኤስ ለዓመታት ሲሰራባቸው የቆዩ መሆናቸው ይታወቃል። ይባስ ብሎም ራኬብ አለማየሁ አስፋው መሸሻን በመምሰል ይቅርታ እንደዚህ ከስር የመጣችው ሰብስክሪፕሽን እንትን አለች አይደል ባርቤሪያኑ የመታት ምናምን እሷን እንዳትረሱሽ አድርጉ በመሃል ላስታውሳችሁ ብዬ ነው። ራሱን ያስደመመችበት ይህ ቪዲዮ እንዴት ይረሳል? ቻናል ዋንም ይህንኑ ያቀራረብ ስልት ይዞ መምጣቱ ጣቢያው የራሱን አዲስ ፈጠራ እንዲያሳይ የሚጠይቁ የተመልካች አስተያየቶች እንዲበረቱ አድርጓል። ከአጠቃላይ የጭውውቶቹ ይዘት ባሻገር በፕሮግራሞቹ የሚታዩ አጫጭር ቀልዶችና የጋዜጠኞቹ የጨዋታ ስልቶች ከቀድሞ ተቋም የነበራቸውን ልምድና አሰራር የሚያንጸባርቁ ነው ተገኝተዋል። አሁንም ቢሆን ጉዱ ገና ነው። በኢቢኤስ ዙረት በሚል ስያሜ የሚታወቀውና የመዝናኛ ስራዎችን የሚቃኘው ዝግጅት በቻናል ዋን ላይ አንድ ቦታ በሚል ተመሳሳይ ይዘትና አቀራረብ ቀርቧል። ከዚህም ባለፈ ጋዜጠኞች ወደ ተለያዩ ሆቴሎችና ብቻ ረጅም ነው ቪዲዮ whatever the point is ፖይንቱ ምንድነው ኮፒ ያደረጉ ነው obviously አንዳንዴ ሙሉ ነገር ኮፒ ማድረግ ሊደብር ይችላል። ሙሉ ነገርን ሰርቆ መውሰድ ሊደብር ይችላል። ግን የጣሉትን እቃ ሰው ሲያነሳበት አይወድም እንደሚባለው እንዳይሆንብን አብዛኞቹ ቻናል ዋን ላይ የምናያቸው ፕሮግራሞች መሻሻል ከቻሉ ማለት ከኢቢኤስ የበለጠ የሆነ ነገር ይዘው መምጣት ከቻሉ የተሻለ ነው። አንድ ነገር ይዞ ማሻሻል እኮ አሪፍ ነው። ራሱን ማቅረብ ነው የሚደብረው ሳስበው። ራሱን ኤግዛክት እንትኑን ይዞ ማቅረብ ግን እናሻሽለዋለን። ይሄን ነገር ይበልጥ ሰዎች እንዲወዱት እናደርጋለን። አክቹሊ እኔ ይመቸኛል ቻናል ዋን ማንንም ለመደገፍ አይደለም። ኢቢኤስንም በጣም ነው የምወደው። አውራችን ነው እሱ ግን አንድ የሆነ አውራ አለ ተብሎ ደግሞ ሀገር ላይ ሌላ አዲስ ነገር አይፈጠር ወይንም ደግሞ የሚያሻሽለው ሰው ከተገኘ አይሰራ ማለት አንችልም። አክቹሊ ስርቆት ነው ሁሉንም ነገር ግን ደግሞ ማሻሻል ከቻሉ የተሻለ ነው እያልን እናልፋቸዋለን። ምክንያቱም ማሻሻል ከቻሉ ማሻሻል ቻሉ ነው። ብቻ አሁን ከትልቁ ቻናል ከቲቪዎች ቻናል ስርቂያ ወደ ትንንሹ ዝርፊያ ስንመጣ የቲክቶከሮቹን ጉድ እናዳምጣለን። ሁሉንም አይወክልም። አክቹሊ ማን እንደሆነች አናቃትም በስልክ ላይ ያለችው ግን ብቻ ቲክቶከሮች ፕሮሞሽን በሚል ሰበብ የሚሰሩትን የዝርፊያ አይነት ደግሞ አሁን እንመለከታለን። እንደዛ ነው። ምን ነው ቅር ያለሽ ነገር አለ? አይ ያለ ነው ማለት ነው። ሄሎ ወይ መልሼ ደወል ተቆራረጥ አልሰማኝም ነበረ። ችግር የለም እንዳልኩሽ ነው። ቲክቶክ ላይ ቪው ስላለኝ ኢንፍሉዌንስ ስለማደርግ ምናምን መጥቼ ሱቅሽ ቃሉ ሰድና የወንድም የሴትም የልጆች ጫማ እፈልጋለሁ ሱቅሽ መጥቼ እቃው ስጪ በምትኩ አንድ ቪዲዮ ልሳልሽ እያልኩሽ ነበረ። በብር ምናምን አይደለም እኔ ሴት ስለሆንሽ ሰፖርት ላደርግሽ ስለምፈልግ ነው እና የምፈልጋቸውን ነገሮች መጥቼ ስጪ ቪዲዮ ሰራልሻለሁ ማለት ነው። እንደዛ ነው። ምን ታስቢያለሽ አንቺ? እሺ የምርሽን ነው ግን እንደዚህ ተመሰጠሽ እንደዚህ ሊሆን በቃ ቀልጣፋ ሌባ ማለት አጅለሽ በቃ የምርሽን ነው። ማንም ግን የምርሽን ነው። ሴት ስለሆንሽ ልተባበርሽ ብዬ ነው ምናምን ነገር በጣም ነው የምታሳዝኑት። የምር ማለት ጥሩ ቲክቶከር የሚባሉትንም እያስበላቸዋቸው ነው። በዚህ አጋጣሚ ሀቀኞቹን ቲክቶከሮችንም እያስበላቸዋቸው ነው እኮ። እንደዚህ ቁጥር የምትነግሪ ነገር የለም ለባልሽ አሁን የፈለግሽውን ይሄን ያህል ቁጥር ለባሌ እንደዚህ ጫማ ምናምን የምትይ ነገር የለም? አይ ነው ወደርኩት እንደመጣ
መልቼ ወስዶ ሲጀመርም ቦንዳ ተጠቃሚም አይደለሁም። አንደኛ እቃዎችን ሳያቸው ወይኔ ቦንዳ ተጠቃሚም አይደለሁም፣ ግን ለልጆቿና ለባሏ ልትወስድ ነው። ደግሞ አንቺንም ሰፖርት ለማድረግ ነው እንጂ እኔ ከቦንዳ ጋር ብዙም ኮኔክሽን የለኝም። እና ሀሳቤ የሴት ደግሞ ቅድም የለኝም ስላልሽኝም በልጆች ልጆች ጫማ ቀይራለሁ ማለት ነው። የምፈልጋቸውን ነገሮች ጭራሽ ለእህቷ ልጆችም ትወስዳለች። አረ ወይኔ ጋለው ከዛ በንጋታው ኦር በሁለተኛው ቀን መቼ ቪዲዮ ሰራልሻለሁ ማለት ነው። አልተቀም ከስራው እሺ ስልሽ አሁን ለምሳሌ ባለቤትሽም የእህቶችሽ ልጆችም አንቺም ነሽ ቪዲዮ የምትሰሪልኝ እንዴት ነው የሚሆነው? እዛ ከሆነ ብር ይጨምርብሻል። እንደዚሁ እኔ መጥቼ የምፈልጋቸው ወስዳ እቃዎቹን ብር እቃዎች ወስዳለሁ። እነሱ አይመጡም። እኔ መጥቼ በሁለተኛው ቀን ወይ በነጋታው መጥቼ እቃዎችን አስተዋውቅልሻለሁ ማለት ነው። እንደዛ ከሆነ አንቺ ትጎጃለሽ። አንቺ ሰፖርት ለማድረግ ነው ሲጀመር ሀሳብ የመጣው በብር ምናምን ከሆነ ለአንቺ ፌር አይደለም። ስለዚህ እኔ ብቻ መጥቼ ነው ማለት ነው ቪዲዮ ምሰራልሽ። እነሱ አይመጡም ካልሆነ ይወደድብሻል። መጀመሪያ መጥተሽ አንቺ እቃውን የወሰድሽ ቀን ቪዲዮ ልትሰሪልኝ አትችይም? አይደለም መርጬ ነው ወስደው መርጬ ለባለቤቴም ለእኔም ለልጆቹም የሚሆን ነገር መርጬ የሚፈልጋቸው ነገሮች ወስዳለሁ። በንጋታው ወይ በሁለተኛው ቀን መጥቼ ቪዲዮ ሰራልሻለሁ ማለት ነው። እንደዛ ነው። በዕለቱ ቀን የሚባል የለም። በንጋታው እኔ ስልሽ ምን ጋራንቲ አለኝ እቃዎችን ከወሰድሽ? ምን ማመን እኔን ነው የምታምኘው? አሁንም አንቺ ሰፖርት ለማድረግ ነው እንጂ ትልቅ ስራዎች ይቺ ማፊያ ነች ነው የምሰራው። አንቺ ሰፖርት ለማድረግ ነው። ስለዚህ ምንሽ ነገሮች ነው የምታምኘው ማለት ነው። አይ ያው እንደዚህ አልኩት። አሁን እኔ ግራ ገባኝ። ለዛሽ መሰሪልኝም በጣም ደስ ይለኛል። ከዛ ደግሞ ይሄን ሀል ዕቃ ብትይኝ የተሻለ ነበር እኔን ቀድሜ ለመዘጋጀት። አላበኝ እኔ በዚህ ቾሬ አማውንት ምናምን ብጠራ ለአንቺ ፌር አይደለም የሚሆነው። እንዳንቺ ትልቅ ስራዎች ነው የምሰራው። የምሰራቸው ቪዲዮዎች ቫይራል ይወጡልኛል። አሁን አንቺ ሰፖርት ለማድረግ ስለሆነ መጥቼ እንዳልኩሽ እኔ ቦንዳ ላይ ብዙም አትራክቲቭ አይደለሁም። ስለዚህ መጥቼ የምፈልጋቸውን እቃዎች አይቼ የምፈልጋቸው አሁን ቆንጆ ቆንጆ እቃዎችም ስላየው ለጂም የሚሆን ለሱሪ የሚሆን ለቀሚስ አላባሽ የሚሆን ጫማዎችን ምናምን መርጬ ወስዳለሁ። እንዳልኩሽ ለልጆቼ ምናምንም እቃ ወስዳለሁ። ስለዚህ እኔ እቃዎችን ወስዳለሁ። እቃዎችን አስተዋውቅልሻለሁ ማለት ነው። ጊቭ ኤንድ ቴክ ነው። ብር ምናምን አማውንት ወይም ደግሞ ሌላ ነገር ከጠራ አንቺ ትጎጃለሽ። አንቺ ሰፖርት ለማለት እስከሆነ ድረስ እቃ መጥቼ ወስዳለሁ። ቪዲዮሽንም በሁለተኛው ቀን መጥቼ እሰራልሻለሁ ማለት ነው። እንደዛ ነው የሚሆነው። ቪዲዮ በቃ ልብሶቹን አንቺ ለባለቤትሽ ልብስም ጫማም ለአንቺም ጫማም ለእህቶች ልጆችም ጫማ ወስደሽ ከዛ ከሄድሽ በኋላ በሁለተኛው ቀን ወይ ምናምን መጥተሽ ደግሞ ቪዲዮ ትሰሪልኛለሽ። እንደዛ ነው። ዋተ ስምምነት ዋተ ኔጎሽዬሽን። ምን ነው ቅር ያለሽ ነገር አለ? አይ የለም። እንደዛ ነው የሚሆነው ማለት ነው። እንዳልኩሽ እኔ ቦንዳ ላይ ብዙ አይደለሁም፣ ግን ጥሩ ጥሩ እቃዎች ቆዳዎችን፣ ቶርሽኖችንም ስላየው ምናልባት እስቲ በሚለው ነው። በቃ እሺ አስቤ በልደውልልሽ። እሺ ትጠብቃለች ስልክሽን። ለምን አትጠብቅም? ስልክሽንማ ትጠብቃለች። አረ በጣም የሚያስጠላ ነገር ነው ግን ሀገራችን ላይ እየሄደ ያለው እየተፈጠረ ያለው ነገር በጣም 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 በቃ ይደብራል አይደል? ኧረ በፈጣሪ ስም የማይሆን ነገር ነው እየተፈጠረ ያለውና አሁን እቺ የአራዳ ልጅ ስለሆነች ስለገባት ምን እያደረገች እንደሆነ ያቺ ስለገባት ምናምን ነገር ኦብቪየስሊ አልተታለለችላትም። ግን ደግሞ እንደዚህ ቢዝነሳቸውን ለማስፋፋት ለማስተዋወቅ የሚፈልጉ የሚጓጉ ሰዎች አሉ። ምስኪን ሰዎች። እነዚህን ሰዎች መብላት ማለት ስንት ነገር በላ በሚመጣ ገንዘብ። አንቺ አሁን አራዳ ነሽ በቃ ማለት ብልጥ ነሽ ማለት ሙሉ ፋሚሊሽን ቦንዳ ታለብሻለሽ። ግን አይመችሽም እኮ ቦንዳ እኮ ምናምን እኮ አይነካካትም እኮ ቦንዳ ምናምን እኮ አይመቻትም እኮ ቦንዳ። ግን ደግሞ ለባሏ ለእህቷ ልጆች ለራሷ የስፖርት ምናምን ደግሞ አይነትም አለው አንዳንድ አይደለም አይነት ነው ለስፖርት ለእንትን አላባሽ ምናምን ብላ ገልጻላታለች። እና ትወስጃለሽ ሌባ ሁላ እንደዚህ ከሞረድኮማ ቆዳም አይቆርጥም። በደንብ አድርጋችሁ እንደዚህ አይነት ስለት ሞርዱ አጥንቱላ እንዲቆርጥ
ማን እንዴት ነው የመታቸው? ዋው አዲሱን ባሊስቲክ ሚሳኤል በእጃቸው ነው ይዘው የመጡት። አንደኛ ነው። ቀጣይ ፓርት እንፈልጋለን። ቀጣይ ሲያፈላ አሁን ደግሞ ጠላትየው ጋርዶቹ ምናምን ነገር ጨማምሮ ሲያፈላ ልኩን ስታስገባው ማየት እንፈልጋለን። በጣም አስደሳች ጊዜ ነበረ። በጣም በቃ አፍልቶ ነበር ልኩን የሰጠከውና ቀጣይ ፓርትም እንፈልጋለን። ባሊስቲክ ሚሳኤሎቹን እንዴት እንደምትመልሳቸው ምናምን አሁን ባናና ገንህን ተጠቅመህ እንዴት እነሱ ማጥቃት እንደምትችል ማየት እንፈልጋለን። ብቻ ለዛሬ ያዝንላችሁ ቪዲዮ ይሄንን ይመስል ነበረ። ከኛ እኩል ፈታ ዘና እንዳላችሁና ቁም ነገር እንደጨበጣችሁበት ተስፋ እናደርጋለን። ከኛ እኩል እንዳዘናችሁ፣ ከኛ እኩል እንደሳቃችሁ እስካሁን ድረስ አብራችሁን ስላላችሁ እያመሰገንን ይሄን ቻናል ሰፖርት ለማድረግ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ካደረጋችሁም በኋላ የደውል ምልክቷን ማብራት እንዳትረሱ። ምክንያቱም እንደዚህ አይነት አዳዲስና አዝናኝ የሆኑ ቪዲዮችን ስንለቅላችሁ ቀድሞ እናንተ ጋር እንዲደርስና ኖቲፋይ እንዳያደርጋችሁ የደውል ምልክቷን ማብራት የተሻለ ነው። እንዲሁም ደግሞ ይሄ ቪዲዮ ከተመቻችሁ ካዝናናችሁ ላይክ አለማድረግ አይቻልም። ይሄ የቤታችን ህግ ነው። ይሄንን ቪዲዮ እስከመጨረሻው ድረስ አይቶ ላይክ አለማድረግ በህጋችን መሰረት ያስቀጣል። በቃ ያስቀጣል፣ ፎርቢድን ነው። እና ደግሞ ሀሳብ አስተያየት ካላችሁ ይሄ ጨመረ ይሄ ቀነሰ የምትሉት ነገር ካለ ኮሜንት ሴክሽን ላይ የፈለጋችሁትን ነገር የማለት መብት አላችሁ። ሙሉ መብታችሁ የተጠበቀ ነው። ብሶት ካለባችሁ፣ ቅሬታ ካላችሁ ሁሉንም ነገር ኮሜንት ላይ ደቅ ማድረግ ትችላላችሁ። ብቻ ለዛሬ ያዝንላችሁ ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ተናፍቁኛላችሁ። ይኖራም ሰይ በጣም ነው የምናፍቁኝ። ብቻ ፒስ አውት